አስፈላጊ ከሆነ እገልሻለሁ እገልሻለሁ አስፈላጊ ከሆነ ህይወቴ ተመስቃቅለው እና አንቺ ኑሮሽን አትቀጥይ አርፈሽ ቁጭ በይ አልኩሽ አንቺ ምን ህይወቴን አመስቃቅለሽ ወዴት ነው የምትሄጂው ህይወቴን አመስቃቅለሽ ወዴት ነው የምትሄጂው ከዚህ በኋላ ጫፌ እንዳትነካኝ እሺ ሴት ነሽ ብዬ ጉዴ ኖሮ እንደዚህ እንደውሽ አታረገኝም ነበር እሺ እወድሽ ነበር አንቺ ግን በጣም መሰሪ ተንኮለኛ አላደረኩትም ማስረጃ አለኝ አሳየኝ ለምን እኔ ማመን ፈልጋለሁ አሳይሻለሁ እኔ አሁን እመኚኝ አትመኚኝ ልልሽ እኮ አይደለም እውነቱን ብቻ ያየሽውን እውነት ተናገሪ ምንም ላድርግ አንተ ከኔ ጋር ቆይ ተረጋጊ ቆይ ምንም አልረጋጋም ከዚህ በኋላ ጫፌ እንድትነካኝ አልፈልግም ልቀቀኝ ምን ይሆንሽ ነው አንተ ራስህ ምን ይሆንክ ነው አንቆሊ ደፍራ ሲል ነው ያየሁት አንቃሃታል አይቻለሁ እና ልደፍራት ነበር ልደፍራት ነበር እንደነበር ነግራኛለች እሷ ነግራኛለች አንቺ አይተሽ የለ እንዴ አንቺ ግን እኔ ላይ መስክረሽ ባላየሽው ነገር እሺ ለምንድን ነው ነገር ነው የተናገርኩት እሺ ለኔ ብለህ ደግሞ የተውከው ነገር የለም ምንም እኮ የሚያሳምን ነገር አለ የምታወራኝ የምር ግን እውነቱ ይወጣለት በጣም ትጸጸቻለሽ እሷ አለችኝ አትበይ በቃ እሷ አለችኝ እያልሽ ህይወቴን እየበጠበጥሽ ነው እሷ ያለችው ውሸትም ቢሆን እሱን ሄደሽ ጽፈሽ እኔ ህይወቴን እያመሰቃቀልሽ ስሚ እሺ በቃ አትከተለኝ እሺ ተረጋጊ በቃ ሁሉንም ነገር ፈተነው ማለት የሆነ አለ አይደል እኔ ደግፊኝ ምናምን ልልሽ አይደል ብቻ እባክሽ እውነቱን ብቻ ተናገሪ ይሄው ተረጋግቼ ነው ከተፈተለ ይችላል እውነቱን እየተናገርሽ እንዳልሆነ ልብሽም ያውቀው እውነቱን እየተናገርኩት ነው ለዚህ ነው የተከተልከኝ እሺ በምን አሁን እኔ አታናድሽ በማለት ምንድነው ማናደ ጭራሽ እንደዚህ እንዴት እንዳረከኝ እያየ ነው አይደል ቅድም እንዴት ስታወራኝ እንደነበር እንደውም በጣም ተረጋግቼ ነው ይሁንና ያዋራው ማለት አትሊስት የሆነ ነገር ብያስቤ የምትነግረኝ ነገር አለ የምታስረዳኝ ነገር አለ ብያስቤ ስለነበር ተረጋግቼ ምንም እያስረዳኸኝ አይደለም ይሄው ተረጋግቼ ላውራሽ ነይ ቁጭ በይና ላውራሽ ይሄው እኔ የጓደኛሽን ነገር ተይው እሷ ምን እንዳደረግኳት አላውቅም ለምን እንደዚህ እየሆነች እንደሆነ አላውቅም እኔ እና አንቺ ግን ፍቅር የምትሽሽ ነበርሽ አሁን ነበር አፈቅርሽ ነበር አፈቅርሻለሁ እወድሻለሁ ይሁንና ጥፋት እየሰራሽብኝ ነው እያደረግሽ ነው ግን አሁንም ድረስ እንደዛም ሆኖ አፈቅርሻለሁ ብታፈቅረኝ ኖር እኮ ታሳየኝ ነበር ይሁንና እውነት አለኝ እኔ ጋር አልከኝ አይደለ ያለው ነገር አለ አልከኛ እሺ አሳየኝ ለፍቅራችን የምታስብ ቢሆን ኖር እኮ እሱን ነገር ታሳየኝ ነበር ስለኔ የምታስብ ቢሆን ኖር እኮ በምን ለአንቺ ማሳየት ጥቅም የለውም አንዴ በህግ የተያዘ ነገር ነው እኔ እንዳምናፈልግም ንገረኝ አትፈልግም ብትፈልግ ኖሮ ታሳየኝ ነበር አይ አትፈልግም በቃ ፍላጎት እኔ ባሳይሽ ማለት ነው አንድ ቀን ፈጀ የሆነ በዛ ይባል ምናምን አንድ ቀን ቢሆን አንድ ቀን እንትን ብንል ብትይ ነው የሆነ ልብሽ ቢመለስ ነው ምክንያቱም እኔ ካላደረከው እኮ ይሁንና አላደረኩትም ማስረጃ አለኝ አሳየኝ ለምን እኔ ማመን ፈልጋለሁ አሳይሻለሁ እኔ አሁን እመኚኝ አትመኚኝ ልልሽ እኮ አይደለም እውነቱን ብቻ ያየሽውን እውነት ተናገሪ ያየሁትን እውነት ነው የተናገርኩት ታንቃት ነበር አይቻለሁ በቃ ያየሁትን ነገር ነው የተናገርኩት ለዚህ ከሆነ የመጣው እኔ ልንገርሽ በምን አንቺ ያየሽው በሩ መጥቼ ስከፍት እኔ ነኝ እኔ አይደለሁም የከፈትኩት ስልሽ ምንድነው ያልሽኝ ምን አልኩ እኔ እንጃ አላስታውስም አላልሽም በሰዓቱ ተደናግጬ ነበር አላስታውስም አታስታውሺም ማስታወሰው ነገር የለም እና ያን ነገር ከየት አባሽ ተመተሽ ነው የተናገርኩት አልኩ እሺ ከየት አመተሽ ነው የጻፍሽው ማለት ነው ያየሁትን ስታንቃት አይቻለሁ እሱን ነው ደግሞ የተናገርኩት ከየት አባሽ ምናምን ያልኩ አታውራ አንቆ ሊደፍራት ሲል ነው ያየሁት አንቃሃታል አይቻለሁ እና ልደፍራት ነበር እንደነበር ነግራኛለች እሷ ነግራኛለች አንቺ አይተሽ የለ እንዴ በሰዓቱ አልነበርሽም እንጂ በቃ በሰዓቱ ራቆትህን ነበር ካይቻለሁ ተናግሬያለሁ አንቺ ምናምን አትበል ምንድነው በሰዓቱ ነበርሽ በሰዓቱ አይ እኔ በስትክክል አሁን እኔ እና አንቺ እኮ ፍቅረኛሞች አይደለንም እሱን ታውቂያለሽ አይደለንም ቆየን እኮ ካልሆነ አንቺ እኔ ደግሞ እንዳንቺ አይነት የሆነ ለዘመድና ለጓደኛው የምታዳላ ለእውነት ማትቆም ሴት ትቅርብኝ ለእውነት ማትቆም ዝም አዳልቻለሁ አሁን በስነ ስርዓት እኔ ችግር ውስጥ ነኝ ላሳለፍናቸው ጊዜያቶች ስትይ ከዚህ በፊት ችግር ውስጥ ኮንክ እኮ አለኝ ማስረጃ አልካውጣው እሺ ያሳይ ያድነሃል እኮ ማስረጃ አይደለ በዚህ ሰዓት ማስረጃውን ማቅረብ ስለማልችል ለምንድነው ማትችለው ለማን ነው የምትከራከረው ለማንም እየተከራከርኩ አይደል እና ምንድነው እሺ እውነት ካላደረግክ እኮ ያን ነገር ይሁን አሳየኝ እኔ ላምን እፈልጋለሁ እኔ አንቺ እመኚኝ አትመኚኝ አይደለም ካሁን በኋላ ብታምኚኝም የሚቀየር ነገር የለም አንዴ ተለያይተናል አይኖር ስለዚህ ለህግ አሳይ
ለኔ አታሳይ እኮ አሳያለሁ። ለዛ ግን አንቺ እንደዚህ ሂጂና ቀይሪ። ያየሽውን ብቻ እውነቱን ተናገሪ። ለምን ነው የምቀይረው? ያየሁትን ነው የተናገርኩት። የምቀይርበት ምንም ምክንያት የለም። ያሳመንከኝ አይደለም። አንቺ አነኳት ልደፍራት ነው? አዎ አንቃታል። አይቻልም። እና ልደፍራት ነው? አሁንም ልትመታኝ ነው? አዎ ልመታሽ ነው። በጣም ማመሰግነው። ከዚህ በኋላ አጠገቤ እንዳትደርስ። ዞር በል ልቀቅ። ምን ሆነሽ ነው? የመታኝ ነው ጭራሽ። ልቀቀኝ። እና አንቺ ነሽ ታዲያ? እሺ ልቀቀኝ። በቃ ልቀቀኝ። እሄዳለሁ። አጥፋልኝ ካሜራው። አያጠፋም። ይኸው እኔ ምንም ላድርግ? እስካሁን ከኔ ጋር ቆይ ተረጋጊ። ቆይ ምንም አልረጋጋም። ከዚህ በኋላ ጫፌ እንድትነካኝ አልፈልግም። ልቀቀኝ። ምን እየሆንሽ ነው? አንተ ራስህ ምን እየሆንክ ነው? እንዴ ዝም ብለህ የምትቀጠቅጠኝ እንትን መሰልኩ እንዴ? አንቺ ነሽ። ይቅርታ ልቀቀኝ። ልቀቀኝ። በቃ አልፈልግም። ይቅርታ በቃሽ። ስለመታሁሽ ይቅርታ። ይቅርታ ስለመታሁሽ ይቅርታ አልኩሽ። ከዚህ በኋላ አጠገቤ እንዳትደርስ ይቅርታ አልኩሽ። በቃ እውነቱን እየተናገርሽ ስላልሆነ ለምንድን ነው? ለማን ነው የምትዋሽው? ምን አድርገሽ? አንተ ራስህ ለማን ነው የምትደብቀው? እውነቱን ካሰብክ በቃ አውጣው፣ ተናገር። እኔን እየመጣ ቀጥቅጠኝ። እሺ ወዴን አበጥብጠኝ። ለአንቺ ብዙ ነገር ሁኜ አልሆንኩም። ምንም ማለት እስካሁን ስትሆን ያየው እኔ መደብደብ ብቻ ነው አይደል? እኔ ዲስሪስፔክት ማድረግ ነው። ይሄ ነው ያላ ይሄ ነው ታየሽ? አዎ ይሄ ነው ታየኛው። ምንም ያየሁት ነገር የለም። እኔ ለአንቺ ብዙ ነገር ሁኜ ነበር። ብዙ ነገር አድርጌልሻለሁ አይባልም። ብዙ ነገር ሁኛለሁ። በምን በጣም ነው የማመሰግነው። እኔ ላንቺ በጣም ነው የማመሰግነው። ቤተሰቤን ሀገርን ጥዬ የመጣሁት በአንቺ የተነሳ ነው። እኔ ነኝ የመጣሁት፣ አንተ አይደለም። መጀመሪያም እኮ በአንቺ የተነሳ ነው ሁሉንም ነገር ትቼ የመጣሁት። ትርፉ መዋረድ ነው። በአንተ መደብደብ 24 ሰዓት መቀጥቀጥ። አንቺ እኔ ያልነካሁሽም ገናውን ነው የመታሁሽ። በቃ እሺ አመሰግናለሁ። ለማለት በምን የማይሆን ወሬ አታውሪ። ያረከውን ነው ያወራሁት እኮ አሁን ገና ይሄንንም አንቺ እየዋሸሽ ስለሆነ ምንም አልዋሸውም። ያየሁትን ነገር ነው የተናገርኩት። አልዋሸውም። አላደረኩትም ካልክ አሳየኝ። ልመንህ። ምን አድርጌያችሁ ነው ጓደኛሽን? እኔስ ምን አድርጌ ነው እንደዚህ የምታሰቃይ? እኔስ በወደድኩ ነው እንደዚህ ያልሽ? የውሸት ፕሮፓጋንዳ እኔ ውሸታም ነኝ። ሁሌ አንተ ልክ ውሸታም የወረድሽ ውሸታም ነሽ። አንቺ ለጓደኛሽ ብለሽ እኔን 15 እና 14 ዓመት እንድታስር መሰከርሽብኝ አይደል? ምንም ጥፋት የለብኝም። በምን ከሌለሽ አሳየኝ አልኩ። አለኝ ማስረጃ አልኩ። አሳየኝ። ለምን ማታሳየኝ? እሺ ለምን ለህግ ሄዳ አትናገርም? እሺ ለኔ ቶ እሺ ወይ ለቶፋ አሳየው ሂድና። እንዴ ምንድነው ችግር? እናንተ አሁን ለአንቺም ለቶፋም ባሳይ ምንድነው? ቆይ ያ ሁሉ ነገር ይቀየር ነበር። እስር ይቆምልሃል። ከኔ ጋር ያለን ህይወት አትፈልግ። እኔ አንቺ ማነሽና ነው? ቆይ ከኔ ጋር እንትን የምትይኝ የሆነ እስሬም ለአንቺ ስላሳየው እስሬም የሚቀንሰው እኔ የጻፍሽውን አንድ የመሰከርሽውን ነገር አንቺ ነው ነገር የለም። ያየሁትን ነገር ነው። ምንድነው ያየሽው? ያየሽው እኮ በሩን መጥቼ ስከፍት እኔ ከፍቼ ነው የገባሽው። ከዛ ሄደሽ ልጅቷ ጋር ሆነሽ ነው ዙረሽ ነው ያየሽ። እያንዳንዷን ነገር ላስታውስሽ እችላለሁ። አንቺ ግን በሩን ከፍቼ ስገባ አንቋት ሊደፍራት ሲል ነው የደረስኩት ብለሽ ነው የጻፍሽው። ቆይም ሲቀጥል ደግሞ የዋሻው ውሸት ፍራንክ ላደርግ ነው እንዴት አብሜ ነው ብለህ ፍራንክ ላደርግሽ ነበር። በቃ እሱ እውነት አለኝ ካልከኝ ውሸት ነው፣ ድራማ ነው ላይ እየሰራ ያለው አሁን። እሺ ምንም እኮ የሚያሳምን ነገር አለ የምታወራኝ እኮ። የምር ግን እውነቱ ይወጣለት እውነቱ ይወጣለት በጣም ትጸጸቻለሽ። እኔ መጥፎ ሰው ተወኝ ነሽ። እኔ ከአንድም ሁለቴ እኮ ካልሄድኩ ብለሽኝ እኔ መያዜ ነው ይሄ ሁሉ ነገር እዚህ ሁሉ ነገር ላይ ያደረሰ። ያኔ ሄደሽ ቢሆን እኮ ይሄ ሁሉ ነገር አይፈጠርም። እኔም ሰላማዊ ህይወቴን እመራ ነበር። ህይወቴን መተሽ አመሰቃቀልሽው አንቺው ራስሽ ምንም አይደል። በቃ አንቺ ራስሽ ነሽ ያመሰቃቀልሽ። አዎ በጣም መጥፎ ጨካኝ አረመኔ ጭራቅ ሴት ነሽ። አንቺም ጓደኛሽም ተመሳጥራችሁ እንደዚህ አይነት ስራ ነው የምትሰሪው። እንደዚህ አይነት ስራ ነው የምትሰሪው። ያደረከው ነገር ለተናገር ነው። ኖ ደፈረኝ ምናምን ትላለች እሷ፣ አንቺ ትመሰክሪያለሽ። ከዛ ብር ምናምን ካለ አውጣ ስትባል የለኝም ትላለች። ከዛ እኛን መልሰህ ጥፋተኛ ታደርጋለህ። ምንድነው እየሰራ ያለው? ምንድነው ያደረግነው ጥፋተኛ? እኔ ያለኝ ቤተሰቦች ይሄ ሚዲያ ላይ የሚለቀቅ ነው እለቀዋለሁ። አንድ እኮ እንዲለቀቅ ነው የምፈልገው። ሁሉንም ማስረጃ አለኝ። በዛ ማስረጃ ውስጥ ጓደኛዋም በምን እሺ ማስረጃ ውስጥ አለው ነኝ ማለት አንቺም ተመሳጠር ነው ያደረኩት። በጣም ጥሩ እንደዛ ነው ታዲያ። ሊደፍራት ነበር አንቋት ሊደፍራት ሲል ነው የደረስኩት ብለሻል። እያንዳንዷ ቪዲዮ ላይ ግን አንቺ አልነበርሽም። እኔ በሩን እጄ ስከፍት ምናምን ነው ያለው። ያኔ ምን ትሆኛለሽ? ያነኳት ለምንድን ነው አላቀልም እንጂ አባ ምን እንደፈለክ አላቀልም። መታጨጭቀኝ አትጩብኝ ደግሞ
ያነኳት እኮ እየዋሸች በውሸት ስሜን ስላጠፋች ነው ያነኳት ለዛ እንጂ ለሌላ ነገር አይደለም ውሸት ሌላ ድራማ ነው የምታወራው ሌላ አክቲንግ ሌላ መጣፈጠፈው ሰው የለ አጣ እየመጣ ከዛ እኔ ጋር ጩብኝ ዝም ብለህ እኔ ሳልችቶኛል በጣም ምንድነው የሚሰለችሽ በቃ ካንተ ጋር መጨቃጨቅ እኔ እኮ አልለመንኩሽም አንቺ እኮ ነሽ መተሽ ህይወቴን የበጠበጥሽ ቆይ ለምንድነው የመጣሽው ይሄን ነበር ታርጌትሽ ይሄ ነበር ህይወቴን ለማመሰቃቀል 2 አመት ሙሉ የሆነ አስደብሮኛል ለዛ ህይወቱን ለማመሰቃቀል ብለሽ ነው የመጣሽ እንደዛ አእምሮሽ ከዚህ ውጭ ስለማያስብ ስለማውቀው ነው የተሻለ አስባለሁ ወይገር ስለማስብ ነው ደግሞ ከሷ ጎን እንደዚህ ካሰብክ ደግሞ አሪፍ ነው ቀጥልበት እኔ ምንም ብዬ አንተ ነው የተበጠበጣለህ ቆይ ምን አድርጌሽ ነው ምንም ብዬ ነው አንተ ነው ቆይ ምን አድርጌሽ ነው እኔስ ምን አድርጌ ነው አንቺን ያልነካውሽም እኮ እንዴ አይታላ ምን እንዳደረገኝ ማለት አልነካውሽም ማለት እባክሽን በቃ እኔ ምንም በምን አስፈላጊ ሆነ እግርሽ ላይ በማረኝ እኔ አልፈልግም ይሁንና እኔ እንኳን እኔ ልታስገባኝ ነው እባክሽን በቃ ሁሉንም ነገር ተይውና የጻፍሽውን ነገር እውነቱን ብቻ ተናገሪ እውነቱን ተናገሪ እባክሽ ያየሽውን ብቻ ያየሁትን ነው በቃ ማስረጃ ካለ ማስረጃ ቁጭ በይና ሁሉንም ነገር ንገሪ ያየሽውን ንገሪ እኔ ከዚህ ውጭ ይሄው በማለት እሺ አልነካሽ እሺ አልነካሽ አጠገብ አትድረስ በቃ አትንካኝ እሺ በምን አንድ ጥያቄ ብቻ ልጠይቅሽ ያኔ ስትመጪ በሩን ማን የከፈተልሽ ይሄም እሺ ቶፋም ደጋግሞ ጠይቆሻል እኔም ልጠይቅ አንተ በር ከመክፈት ነው ችግር ያለብህ ምንድነው የምትለኝ አዎ ችግር ያለብኝ ከዛ ነው አንቺ ስትደርሺ እሺ ንገሪኝ በሩን ማን የከፈተልሽ ንገሪኝ በምን አታስታውሺም አሁን በምን ንገሪኝ አላስታውስም በማርያም ምንድነው በር ከመከፈት ምንድነው ችግር እሱን ብቻ መልሽልኝ በሩን ማን ነው የከፈተልሽ በሩ ከተቆለፈ ወይኔ ወይ እሷ ናት የምትከፍተው እሷን እኔ ያነኳ አንቺ ከመጣሽ እሷ ታንቃለች መክፈት አትችልም እኔ አንቂያታለሁ እኔም መክፈት አልችልም ይሁንና እና መንፈስ ነው የከፈተልሽ ተናገርኩት ይኸውልህ እሷ የነገረችኝ ነው አልኩ ስታንቃት ደግሞ የነበርኩበትን ሲቹዌሽን ደግሞ አይቻለሁ እሱን ደግሞ ተናግሬያለሁ እና ምን ብለሽ ነው የጻፍሽው ያኔ ያ ማመልከቻ እኮ ስታስገቢ አንቋት ነው የደረስኩት ነው ያልሽው ሁለት አይነት እኮ ነው ምንም ሁለት አይነት አይደለም በቃ ካላደረከው ደግሞ ማስረጃን አውጣ አላደረኩትም በል እኔ እየመጣ አጨቅጭቀኝ በቃ ያስወጣ ቶፋ አስወጥተዋል በቃ ህይወትን ቀጥል ህይወት እንደማልቀጥል ታውቂያለሽ ከነገ ወዲያ ልገባ ልታሰር እንደሆነ ታውቂያለሽ እኮ ማስረጃ አለ እሱ ያድንሃ ታዲያ እኔ ችግር የለብኝም ያድነኛል በቃ ስለዚህ እሺ ምን አድርጊ ነው የምትለኝ የኔ ቃል መለወጥ አለመለወጥ እኮ ምንም ፋይዳ የለውም እዚህ ጋር በቃ አንተ ንጹህ ሰው ከሆንክ ካላደረከው ያንን ነገር በቃ ያወጣል እምነትህ የኔ ቃል መለወጥ እዚህ ጋር ምንም የሚጠቅመው ነገር የለም እሺ እሷን እንድጠራጠራት አርገኝ እንዳምንህ አርገኝ ስለ ፍላጎት የለም እኔ ማሳመን አይደል ለኔ መናገር ፍላጎት የለም ስለዚህ እሺ ምንድነው እሺ እኔ ማድረግ ያለብኝ ንገረኝ ያኔ ታስተውሻለሽ ለምሮ ማታሳየኝ ቆይ እሺ መልስልኝ ለምሮ ማታሳየኝ ያለ ስለማይመጥንሽ ብዬ ስላሰብኩ ነው ምን ነው ማይመጥነኝ ማለት የጓደኛሽ በዚህ ልክ አንቺ ላይ መጥፎ ጭራቅ መሆን የለባትም ብዬ ስለማስብ ነበር ለካ አንቺም ከሷ ጋር ተመሳጥረሽ ነው መሰለኝ አንቺም የሷ ግብራ ነው ያስከው ጨዋታ ነው ያስከው ደስ እንዳለሽ ደስ ያለሽ ማሰብ ትችላለሽ እኔ ምንም ከዚህ አሁን እሺ ስለሷ እኔ አይመለከተኝም ይውና ስላንተ ንገረኝ እውነታውን አሳየኝ ስለሷ አይመለከተኝም ጨራቅምቱን የፈለገችውን ቱን እኔ አይመለከተኝም ጓደኛሽ እኔ እንዳምን አርገኝ ጓደኛሽ ነች አብረሽ የምትሰራ ባልደረባሽ ተባባሪ እሺ መጥፎ ሰው ከሆነች ማለት ነው በኔ ፍቅር ላይ የምትመጣ አይነት ሰው ከሆነች እሺ ንገረኝ እኔ ማወቅ ፈልጋለሁ ያመንኩት መጥፎ ሰው ከሆንኩኝ ማወቅ ፈልጋለሁ መረዳት ፈልጋለሁ አዎ መጥፎ ሰው እንዴት ነው እንደዚህ አልኩሽ እመኚኝ ትንሽ ጊዜ ታገሽኝ በቃ ትንሽ ጊዜ ታገሽኝ ከዛ በኋላ እስከዛ ግን የምፈልገው ያየሻትን ብቻ እንድትጽፊ ነው የምፈልገው እሷ አለችኝ አትበይ በቃ እሷ አለችኝ እያልሽ ህይወቴን እየበጠበጥሽ ነው እሷ ያለችው ውሸትም ቢሆን እሱን ሄደሽ ጽፈሽ እኔ ህይወቴን እያመሰቃቀልሽ ነው አንቺ ማትፈልጊኝ ከሆነ ተይኝ እኔ የራሴን ህይወት ልምራ እኔ ምራ እኮ አትምራ አላልኩም አትምራ አላልኩም ቢሆን ለኔ ማስረዳት ፍላጎት ከሌለ እሺ ምንድነው ቁጭ ብለን ማውራታችን እኮ ምንም ጥቅም የለው ለምን አስረዳኝ ስለ አትነግረኝም እሷ አትመጥንሽም እሷ ጥሩ ሰው አይደለችም እሷ መጥፎ ሰው ናት ብቻ ነው የምትለኝ
እንዳምና አትፈልግም? እፈልግ ነበር፣ አሁን ግን አልፈልግም። በቃ ካልፈለግ ጥሩ። አሁን በቃ ልሂድ። ህይወቴን አመሰቃቅለሽ የትም አትሄጂም ነው የምልሽ። አሁን እኔ እየነገርኩሽ ነው። አሁን ይሄን ብቻ አድምጪ። ትሄጃታለሽ፣ ቀጥ ብለሽ ሄደሽ እውነቱን ብቻ ነው የምትናገሪው። ምን ካለዛ ለመታኝ ልቀጠቅጠኝ ነው? አስፈላጊ ከሆነ እገልሻለሁ። በምን እገልሻለሁ? አስፈላጊ ከሆነ ህይወቴ ተመስቃቅሎ እና አንቺ ኑሮሽን አትቀጥይም። ሰምኛለሽ? ኑሮሽን አትቀጥይም። የትም አትሄጂም። የትም አትሄጂም። አልክሽም። የትም አትሄጂም። ዞር በይ። እቺን እንዳረሳት አትሄጂም። ይሄንም እከሳለሁ። ልቀቅ። አንተ ጨዋታ ነው ከረጋጋ። አምጣ ቦርሴን ልሂድ። ሰምኛለሽ? እኔ አሁን ነውሰች ጨዋታ ነው ያስከው ከኔ ጋር ጭራሽ ታንቀኛለህ። ነይ ቁጭ በይና እሄዳለሁ። ዞር በል። ወዴት ነው የምትሄጂው? አምጣ ቦርሴን። ወዴት ነው የምትሄጂው? እሄዳለሁ፣ ወደምሄድበት እሄዳለሁ። አርፈሽ ቁጭ በይ። አልፈልግም እኔ ካንተ ጋር ከዚህ በኋላ ማውራት ነገር የለም። አርፈሽ ቁጭ በይ አልኩሽ። አንቺ ምን ህይወቴን አመሰቃቅለሽ ወዴት ነው የምትሄጂው? ህይወቴን አመሰቃቅለሽ ወዴት ነው የምትሄጂው? አንቺ ቀልድ ነው እንደያዝሽው? እንደዚህ እየቀለቀለኝ ሰምኛለሽ? እኔ ህይወቴ ተመሰቃቅሎ 10 እና 15 ዓመት ተፈርድ እጮሃለሁ። ብዬ ነው የምጮህ። ላግዝሽ? ብዬ ነው የምጮህ። እኔ ላግዝሽ? በመጮህ እኔ ላግዝሽ? ወዴት ነው የምትሄጂው? እንዳትከተለኝ እንደውም ትሰማኛለህ? ከዚህ በኋላ አጠገቤ እንዳትደርስ ሰማኸኝ? ዝም ብለህ እየመጣ የምትቀጠቅጠኝ የማንም እንትን አይደለም። ሰማኸኝ? ላደረከው ነገር ደግሞ ከሳል ማስረጃ አለኝ እዚህ ጋር ካሜራ ጋር አይደለ? ከዚህ በኋላ አጠገቤ ወሰጂው አልኩሽ። ይኸውና ሰማኸኝ? እኔ ልንገርሽ። አትንገረኝ። እኔን አዳምጠኝ። እኔ ካንቺ ጋር ምንም ነገር የለብኝም። እኔ ያየሽውን እውነቱን ብቻ እንድትናገሪ ነው የምፈልገው። ያየሁትን እውነት ነው የተናገርኩት። ሲጀመር ማለት እንዳንተ አይነት ሰው በመውደዴ በጣም ነው የምጸጸተው። በጣም ማለት ነው። እንደዚህ ለዚህ የምታሳየኝ ክብር ለዚህ ከሆነ በጣም ነው የማመሰግነው። ሲጀመር እኔ እንደምወድሽ ታውቂያለሽ። እንደምወድሽ ታውቂ ነበር። ብትወደኝ ኖሮ እንደዚህ እንደ ውሻ አታደርገኝም ነበር። እሺ እወድሽ ነበር። አንቺ ግን በጣም መሰሪ ተንኮለኛ ነሽ። እሰይ ደግ አደረኩኝ። እንኳን መሰሪ ሆንኩኝ። በቃ እንኳን ክፉ ሰው መሰሪ ተንኮለኛ ነሽ። አልደርስም እኔ ብቻ ትሄጂና ሁሉንም ነገር ትቀይሪያለሽ። ምንም አልቀይርም። እንደውም ይገባሃል። እስር ቤት መግባት ነው የሚገባ። አንተ መበስበስ ነው የሚገባ። ያለ ጥፋቴ ትበሰብሳለህ። ያለ ጥፋቴ እድሜን ለገደልክብኝ ማለት ነው። የምን እድሜ ነው? ልጅነቴን እንደዚህ ላደረክብኝ ገደል ትገባለህ። ምን አድርጌሻለሁ? እኔ ምን አድርጌሻለሁ? እንዳትረሳት ዛሬ እንደዚህ ያደረከኝን ነገር ሁሉንም ነገር ትቼ አንቺን ብቻ ፈልጌ ሁሉንም ከሚዲያው ሁላ እርቃለሁ ብዬሽ ነበር። በጣም ነው የምትፈልገኝ። አንቺ ግን ያው ለአህያ ማራይ ጥማት ማለት ለሚባለው ይሄ ነው ፍቅር። ለአንተ ፍቅር እንዲህ ነው። በጣም ነው የማመሰግነው ላሳየኝ ነገር ላሳየኝ ሪስፔክት በጣም ነው የማመሰግነው። ለሁለተኛ ጊዜ በህይወት መጣው አሳያለሁ። ደግሞ እንደዚህ በቀላሉ ደግሞ አልፋታ። አሳያለሁ። ምንም አታመጭም። አንቺም ያቺ ደቃቃ ጓደኛሽ ምንም አታመጣም። እናያለን። ምንም አታመጡም። ማስረጃ አለኝ። ቀጥልበት። ሰምኛለሽ? እኔም አለኝ ተቀርጿል ካሜራ ላይ ምን ስታደርገኝ እንደነበር። ስጣትና ወስዳ ማለት ነው ወስዳ ትበትን። እኔ ያለ ጥፋቴ ነው የከሰስሽ። ስም በማጥፋት ነው። እኔ እኮ ስም በማጥፋት እከስሻለሁ። ክሰሰኝ እኮ እናንየው። ስም በማጥፋት እከስሻለሁ። እውነት ካለ ክሰሰኝ፣ ደስ ይለኛል። እውነት አለኝ። ስም በማጥፋት እከስሻለሁ። ክሰሰኝ። በጣም ነው ደስ የሚለኝ። ሰምኛለሽ ሴትዮ? እኔ አሁን ካንቺ ጋር ልጣላ አይደለም። ትቀይሪያለሽ? አልቀይረውም። ሰማኝ። አልቀይረውም። ጫፌን ትነካኛለህ። ከአሁን በኋላ አጠገቤ ብትደርሺ አይንሽን ነው የማጠፋው። አይንሽን ነው እሺ የማጠፋው። ሂጂ። ከዚህ በኋላ ጫፌ እንዳትነካኝ እሺ። ሴት ነሽ ብዬ ነው የተውኩት። ሰምኛለሽ? ያ ወንድምሽም ልኮ ከሆነ በጣም ንዴት ውስጥ ነኝ። በጣም ንዴት ውስጥ ነኝ። እያንዳንዱ ነገር ተቀምጧል። እሺ እያንዳንዱ ነገር ተቀምጧል። አልተውህም። ህይወቴን ልታመሰቃቂው ነው የመጣሽው። ህይወቴን ልታመሰቃቂው ነው የመጣሽው። ጥፋተኛ አይደለም። ጥፋትማ እንዴ አይደለም። ዛሬ አሳየኝ እኮ ማንነትህን አሳየኝ እኮ። አመሰግናለሁ። በደንብ አሳየኝ። ቀጥ ብለሽ ሂጂ። ቀጥ ብለሽ ሂጂ። አልፈልግሽም። ሂጂ። ውልቅ ብለሽ ከህይወቴ ውጪ። እኔ በጣም ነው የምፈልግህ። ሰውዬው ሲጀመር የሆነ ፍቅር የማይገባሽ የሆንሽ ድንጋይ ነገር ነሽ ብዬሻለሁ እኮ። በቃ ምንም ፍቅር አይገባሽም። ፍቅር የሚባል ነገር አሁንም በስነ ስርዓት አውራኝ።
ስነ ስርዓት ያዝ። በቃ በስነ ስርዓት ያልተፈጠርኩ ሰው ኮን በቃ የለኝም ስነ ስርዓት ለእንዳንቺ አይነቷ አልቆምም። አይነቷን ብቻ ሳይሆን ለማንም ሰው ለልጅ ልጅ ቢሆን ሪስፔክት ይኑር። ስነ ስርዓት ሴት ልጅ ባንቺ አትወከልም። ሴት ልጅ በጓደኛሽ እኔ ፍቅረኛዬ ነሽ። ክፉንም ደጉንም አብረን ስሚኝ አብረን አሳልፈናል። ክፉንም ደጉንም አብረን አሳልፈናል። ክፉ ደግ መወራረት መነጋገር የለብንም ብዬ ነበር የተውኩት። አንቺ ግን ጭራሽ በማይመጣው መጣሽ። 15 እና 16 አመት እንደሚያስፈርድብኝ እያወቅሽ ሄደሽ የማይሆን ውሸት የማይሆን ነገር ጽፈሽ እንደዚህ ነው ያየሁትን ነገር ላይ ተናገር። ስትገቢ ቆይሽ። በሩ ከተቆለፈ ማን ነው የከፈተልሽ? በሩ ማን ነው የከፈተልሽ? በሩ ማን ነው የከፈተልሽ? በሩ ማን ነው የከፈተልሽ? ማን ነው በሩን የከፈተልሽ? እቺ ነች እንግዲህ ሁሉንም ነገር ሊሸፍራት ሞክሯል ብላ ሄዳ ጽፋ እኔን የከሰሰችኝ ማለት ነው። በሩ ማን እንደከፈተላት ማታውቅ አረጀሽ እንዴ? የሆነ ተሰርቀሻል። እስቲ በእግዚአብሔር ስነ ስርዓት የለኝም። በቃ ነገርኩሽ ለአንቺና ለዛች ጓደኛሽ ለካሜራማን እንኳን ስነ ስርዓት ከቻልክ ህይወቴ ተመሰቃቅሎ ስነ ስርዓት የማስብበት ታይም አይደለም። ህይወቴ ተመሰቃቅሏል። አንቺ እኮ ቢሳካልሽ የሆነ ብታሰር ምናምን ደስታሽ ነው። ጥፋተኛ እንዳልሆንኩ ልብሽ ያውቃል። ምክንያቱም ጥፋተኛ መሆኔን ብታቂ እውነቱን ነበር የምትናገሪው። መቤቴን ጥፋተኛ መሆኔን እስቲ ማን እንደሚዋሽ ቀጣይ ቪዲዮ ላይ ለቅላችኋለሁ። አሁን ወስኛለሁ። ቀጣይ ቪዲዮ ላይ የምትጠብቁት እውነቱን በእምነት በምን ሰዓት መታ እንደገባች ልጅቷ እንዴት ስታደርግ እንደነበር ሁሉንም ቀረጽኩ ያልኩት ማስረጃ ቀጣይ ቪዲዮ ላይ ጠብቁ፣ እለቃለሁ ሁሉንም ቪዲዮ ማለት ነው። ከዛ የዛች ጓደኛሽ ህይወትና ያንቺ ህይወት የኔን ህይወት ለማመሰቃቀል ስትሞክሩ እኔ ላንቺ ሁሉንም ነገር ስለተውኩና ላንቺ ጓደኛዋ ነች የሆነ ነገር በሷ መወከል የለባትም ብዬ ስለተው፣ አንቺ ግን እኔ ላይ መስክረሽ ባላየሽው ነገር እሺ፣ ለምንድን ነው ነገር ነው የተናገርኩት? እሺ፣ ለኔ ብለህ ደግሞ የተውከው ነገር የለም። ምንድነው ያየሽ? ዝም ብለህ አታስመስል ይውና፣ ለኔ ብለህ ምንም የተውከው ነገር የለም። እሺ፣ ማስረጃውን አሳየኝ። ማሳየት ከቻልክ አሳየኝ ብያለሁ። አላሳይሽም አልከኝ። ለኔ አይደለም፣ ለኔ ጥቅም አይደለም። አታሳየኝ፣ ለራስህ ነው። እሺ፣ ሂጂ። ሲጀመር እኔ ነኝ አይኔ ታውሮ ነው። ያው ፍቅር እውር ነው የሚባለው። አይኔ ታውሮ ነው ከአንቺ ጋር ይሁን። እኔም ታውሬያለሁ ካንተ ጋር በመሆን። ምን አይነት ተንኮለኛ ሴት! ቆይ እንዴት ነው ለአንድ ሴት ለምታፈቅረው ሰው በዚህ ልክ እቺን የምታህል እንትን ዋጋ መክፈል የሚከብደን? ልክፈልልህ፣ አስረዳኝ አልኩህ። እያስረዳሁሽ የለህም አይደል? የማስረዳት ፍላጎት የለህም። ስለዚህ ምን አድርጊ ነው የምትለኝ? እሺ፣ ባልተጨበጠ ነገር እንትን ባላልከው ነገር የምታወራኝ? ሂጂ አልኩሽ፣ ሂጂ። ሲጀመር የሆነ አመጣጧም የኔን ክፉ ሰብስባ ለመሄድ ከዛ ለክስ እንዲመቻት ማለት ምን እንዳደረኳት አላውቅም። ምን አድርጊያት እንደዚህ እንደምትሆን አላውቅም። ጥፋቴ ምን እንደሆነ አላውቅም። ህይወቴን አመሰቃቅሎ የምታገኘው ጥቅም ይኑር አይኑር አላውቅም። እኔ ያላየችውን እየነገርኳት ነው። በቃ ያነኩት አጠገቧ በእምነት ባለችበት ልጅቷ ፕራንክ ነው ብላ ተስማምታ ከኋላ በእምነት ስትመጣ ፕራንክ አይደለም ስትል አናዳኝ ልጅቷን አንቄያታለሁ። ይሄን አልክድም። ይሄ በምንም አይነት ወንጀል ይወሰድ፣ ይሄ ይሻለኛል። ደፋሪ ተብዬ ስሜ ከሚጠፋ ባሉ አልኩበት ጭራሽ በምጠለው በማልፈልገው ነገር ስሜ ከሚነሳ የግድያ ሙከራም ቢሆን በዚህ ይሻለኛል እንጂ እንዴት ነው ቆይ እኔ እንዴት ነው አስችሎኝ ሴት እኔ መቼም ብቻ ማለት የሆነ አለ አይደል
ራሴን በጣም እየተቆጣጠርኩ ነበር። በጣም ማለት ነው። በቃ ተፈታተነችኝ። ያላየችውን ነገር አይቻለሁ ብላ ግግም ስትል ማለት ሂጄ በሩን እንደከፈትኩ ታውቃለች፣ ግን አላውቅም አለች። ይሄ ማለት በቃ ምንም ከዚህ ውጭ ልጠራጠራት አልችልም። በቃ እኔን የሆነ ወንጀለኛ ለማድረግ ነው በቃ ሀሳቧ፣ ፍላጎቷ። ምን እንደምትጠቀም አላውቅም። ደግሞ እኔ የማይሆን ነገር አድርጌ እንደዚህ አይነት ነገር አድርጌ እኔ ራሴንም ቢሆን ይቅርታ አላደርግም ማለት አይደለም። እንደዚህ አይኔን በጨዋ ጥቤ ጭራሽ ቃልሽን ቀይሪ፣ የውሸት ቃልሽን ቀይሪ እንዴት ነው የምላት? እንደዚህ አይነት ነገር አድርጌ ሲጀመር እኔ የማይሆን ነገር ነው ማለት ለማይሆን ነገር ነው እየለፋ ያለሁት። በቃ ለማይሆን ሰው ነው ጥብቅና እየቆምኩ ያለሁት። ይገባኛል። እኔ ሀቅ አለኝ፣ ነግሬያቸዋለሁ። ሀቁንም ቀጣይ ቪዲዮ ላይ እለቃለሁ። ማንም ለምን ህይወቱ እየተመሰቃቀለ ብሎ አይደል? ያው አንድ ህግ ይዞታል። ቪዲዮን ካሳየው ልጅቷ እኔ ፈለኩም አልፈለኩም መከሰሱ አይቀርም። ከዛ በኋላ ነው ያው ሂደቱ እንትን የሚለውና እኔ እንደዚህ ይከራል ብዬ አላሰብኩም። ቪዲዮ ላይ ተናግሬያለሁ። እንደ ድንገት ቼክ ሳደርግ ፈጣሪ ረድቶኝ እየቀዳ ነበር ቪዲዮና ሁሉንም ነገር እዛ ላይ ተናግሬያለሁ። በቃ ይሄ ነገር ከአቅሜ በላይ ካልሆነ አልለቅም ብዬ ነበር። ከአቅሜ በላይ ይሆናል። ያው ፈጣሪ አንዳንዴ ያው ይሄኛው የሆነ ነገር ሲነጥቅ በዚህ በኩል የሆነ ነገር እየሰጠ ነውና ለካ ያን ነገር ያደረገብኝ የበእምነትን ትክክለኛ ማንነት ሊሰጠኝ ነው፣ ሊያገፍት በቃ የሆነ እንዳይፈልገው ነው እንጂ ሌላ ነገር አይደለም። እኔ አፈቅርሃለሁ ከምትለኝ ሴት እንደዚህ አይነት ነገር ጠብቄ አላውቅም። እኔ ለእሷ ለመሞትም ዝግጁ ነበር፣ እሷም ለእኔ እንደዛ ናት ብዬ ነበር የማስበው። ዛሬ ግን የሁለታችን ነገር አብቅቶለታል። እኔና እሷ ከአሁን በኋላ አብረን መሆን አንችልም። ይሄ ነገር እውነቱ ይወጣል። ሁሉም ነገር ወደ ቀድሞ ይመለሳል። እኔም ወደ ቀድሞ ስራ ይመለሳለሁ። ግን ወደ ቀድሞ ህይወቴ አልመለስም። ያቆምኩትን ህይወት አልቀጥልም። አዲስ ነው መሰረት። ብዙ የኔ የምላቸውን ሰዎች በዚህ ምክንያት አጥቻለሁ። ማን ከጎኔ ማን ተንኮለኛ ማን ሀሳቢ ደጋፊ እንደሆነ አይቻለሁ። እኔ አይደለም እንደዚህ አይነት ነገር ማሰብ ይቅርና የሆነ የሚያስብ ሰው ራሱ አጋጥሞኝ አቅም እንዲያጋጥመኝም አልፈልግም። ደግሜ ልንገራችሁ፣ እኔ እህት አለኝ፣ እናት አለኝ። በቃ ባይኖረኝም እንኳን እንደዚህ አይነት ነገር ሴት ልጅ ላይ እንደዚህ አይነት ጥቃት አላደርስም። የሚያደርስ ሰው ራሱ የሆነ ጠላቴ ነው ለእኔም ማለት ነው። አይደለም እኔ ሁኜ ልገኝ ይቅርና ብቻ ግን ያው ሊያስችል አይሰጥም እና እችለዋለሁ። በዚህ አጋጣሚ ለምትደግፉኝ ሰዎች ፈጣሪ አክብርልኝ፣ እጅግ በጣም አመሰግናለሁ። እኔም ያው የአቅሜን ያህል እየጣርኩ ነበር። ያው ልጅቷ ተጸጽቻለሁ እንድትል ያው በጣም ብዙ ነገር አለ ማለት አንዳንዴም እንደምናስበው አይደለም። በቃ እኔ የሆነ ያሰብኩት ልጅቷ ይቅርታ ጠይቀኛለች ምናምን ብዬ ነበር። ልጅቷ ግን አሻፈረኝ ብላለች። እኔ ፈጣሪ አይደለሁም እየበደለችኝ ይቅርታ ማድረግላት ማለት ነው። ያው ግራን ሲመቱ ቀኝን ስጥ የሚባል ነገር የለም። ይህ ህይወት ነውና ማለት ነው። እና ግራ ይመታኛለች። ያው አጋጣሚ ነው። እኔ ያው ለሷ በጥሩ የሆነ ጥሩ ነገር ጥሩ ምላሽ ልስጥ ብዬ ነበር፣ ግን ባሰብኝ። ግራውንም ቀኙንም መታ፣ ግራውን ደገመች። አሁን ቀጣይ ላይ ህይወቷን ነው የማመሰቃቅለው። ከእንደኔ አይነት ሰው ይሄን ነገር ላጠብቁ ትችላላችሁ፣ ግን ምንም አማራጭ የለኝም። ቪዲዮን ለቅቄ የሚመሰቃቀል ከሆነም ህይወቷን አመሰቃቅለዋለሁ። የልጅቷን ብቻ ሳይሆን የበምኒንም ማለት ነው። ለዛ ብዬ ነው የማለቀው። በምኔ የጻፈችው ነገር
እንደዚህ ሲያደርግባት አይቻለሁ ብላለች። እዛ ቪዲዮ ላይ ግን እሷ እንደሌለችና ከኋላ ከመጣች በኋላ ምንም ልታዳምጠኝ ፈቃደኛ እንዳልሆነች ነው ቪዲዮ ላይ የሚያሳየው። ያን ነገር ባሳይ ደግሞ በምንም ተጠያቂ ትሆናለች። ለዛ ብዬ ነው እያስኩ ያለሁት። ምንም ቢሆን ክፉም ደግም አሳልፈናል። እንደዚህ አይነት ነገር መባባል የለብንም። ይገባኛል። ጓደኛዋን ትወዳታለች። ያው የሴት ልጅ ነገር አሳስቧት ነው ማለት። እኔም አሁን እሷ ላይ መፍረድ አልችልም ማለት። አንድ ተናድጃለሁ ባላየችው ነገር ስለመሰከረች፣ ሁለት ግን ስታስቡ የሆነ አለ አይደል በቃ ጓደኛዋ እንደዛ ጥቃት ደርሶባት ምኑና የሆነ በቃ ብቻ እኔ እንጃ። ግን አንድም ለጓደኛዋ ካላት ፍቅር የተነሳ ሊሆን ይችላል። ሌላኛው ደግሞ ከጀርባ ያለውን ነገር አላቅም። እኔ እንግዲህ ያው ፈጣሪ እውነቱን ያጋልጥ። ማስረጃ አለኝ እያልኩ እኔም መዳፈር አልነበረባትም ልጅቷም። ያው አማራጭ የለኝም፣ እለቀዋለሁ ማለት ነው። እስካሁን የነበረን ቆይታ ይመስላል። በቀጣይ ቪዲዮን እለቀውና ማን እውነቱን እየተናገረ እንደሆነ የምታዩት ነው የሚሆነው። አመሰግናለሁ። ና እንሂድ።